ጋይስ በቀላሉ እንዴት ኢትዮጵያ ስር ሆናችሁ በዚህ አፕሊኬሽን ብቻ እንዴት በወር ከ30 እስከ 30 ኢቲቢ ያለውን ነገር እንዴት መስራት እንዳለባችሁ ሙሉ ነገር አሳያችኋለሁ። ሰው እስከ መጨረሻ ይሄን ቪዲዮ ካያችሁ እመነኝ ምንም ስራ የመንግስት ስራ ያስፈልጋችሁም ቤታችሁ ቁጭ ብላችሁ እስከ 30 ነው ያልኳችሁ እስከ 30 ኢቲቢ ያላችሁ ነገር ታገኛላችሁ። ሰው እኔ አሁን ማሳያችሁ ነገር ቀጥታ ከኔ ጋር ትሰራላችሁ። ምንድነው የሚያም በዚህ እቺን አፕ ሄዳችሁ ከፕሌይ ስቶር ላይ ዳውንሎድ ታደርጋላችሁ እና ኢሜላችሁን ታስገባላችሁ። ቀጥታ ነው የሚጠይቀውን ነገር ቀጥታ ታስገባላችሁ። ስለገባችሁ ብቻ ወደ $14 ይሰጣችኋል። ያን ዳላር መጀመሪያ ወስዶ ማድረግ ትችላላችሁ። የወስደው ገደብ የለውም። ያችን የተሰጣችሁን ዳላር $14 ወስዶ ማድረግ ትችላላችሁ። ሶ ዛሬም ማሳያችሁን ነገር ቀጥታ ተጨማሪ የምትሰሩ ከሆነ ሌላ ማፕ አሳያችኋለሁ። እናም ከቤታችሁ ሳትወጡ መስራት ትችላላችሁ። አሁን ማሳያችሁን ሀብ እና ከኔ ጋር እስከ መጨረሻው በዚህ ቪዲዮ የምትቆዩ ከሆነ እመኑኝ የሚገርም በቃ ቢዝነስ ታገኛላችሁ። እናም ያ ምንድነው በወር ውስጥ እኔ የሚሰራውን ነገር ለእናንተም ሼር ሳጀስት አደርጋችኋለሁ። ከኔ ጋር አብራችሁ ትሰራላችሁ። እኔ እዚህ ክላስ ቁጭ ብዬ አሁን ሳልወጣ አሪፍ ስራ እሰራለሁ ብዬ ራሴን አሳምኜ የሰራው ነው። አግኝቻለሁ ወደ 60 ኢቲቢ አግኝቻለሁ። ከኔ ጋር ከሰራው 2 ወር ሆነው በ2 ወር ውስጥ 60 ኢቲቢ ማለት ደግሞ በጣም ትልቅ ነገር ነው። የአንድ ሰው መንግስት ሰራተኛ ደሞዝ ነው ያገኘው። ሰው ከኔ ጋር እስከ መጨረሻ ይሄን ቪዲዮ ተከታተሉ። እናም ያ ምንድነው ያን እቺን ያሳዩትን ቪዲዮ ታረጋላችሁ። ከዛ በኋላ ኢሜል አለ። የኢሜላችሁን ስልክ ቁጥርን ታስገባላችሁ። ከዛ የማትረሱትን ደጋግሞ እናንተ ብዙ ታስክ የሚሰራለ እያንዳንዱ ታስክ ስር ስገቡ ብዙ ነገር ይጠይቃል። የራሱን ፓስወርድ ደጋግሞ ይጠይቃል። ምክንያቱም በፓስወርድ ነው የምትገቡት። እናም እያንዳንዱ ታስክ ስር ስገቡ ራሱን ፓስወርድ መጀመሪያ ኢሜይሉ ላይ ያስገባችሁን ፓስወርድ ይጠይቃል። ከዛ ታስገባላችሁ። እናም እያንዳንዱ ከአንድ ታስክ ኢንቫይተርም አለ። ከአንዱ ታስክ ቢያንስ ወደ $2 ታገኛላችሁ። እና እያንዳንዱን ታስክ የምትሰሩት በፓስወርድ ነው። ራሱን ኢሜል ጋር ያስገባችሁን ፓስወርድ ነው የምትሰሩት። እና አሁኑኑ ገብታችሁ ይሄን ስራ ስሩ። እናም ለበለጠ የሚገርም ቪዲዮ ለቀላችኋለሁ። እስከ መጨረሻ ከኔ ጋር በዚህ ዩቲዩብ አካውንት እስከ መጨረሻ ከኔ ጋር ሆናለሁ ካላችሁ ሰብስክራይብ ማድረጋችሁ እንዳይረሳ። በጣም ቀላል ነው። ኢሜላችሁን ታስገባላችሁ። ምንም ቬሪፋይ የሚጠይቅ ነገር የለ። ኢሜል ታስገባላችሁ፣ ፓስወርድ ታስገባላችሁ። ከራሳችሁ ኢሜል ጋር ያስገባችሁን ፓስወርድ ደግሞ በእያንዳንዱ ታስክ ስር ስታስገቡ ራሱን ፓስወርድ ታስገባላችሁ። እናም አንድ ሰው ኢንቫይት ባደረጋችሁ ቁጥር $1.25 ይሰጣችኋል። ያን ዳላር ወደ ፔፓል ወደ ተለያዩ ኢትዮጵያ ስር ወዳሉ ባንኮችን ማስገባት ትችላላችሁ። ሌላም የተለያዩ አፖችን ለቃችኋለሁ። ከኔ ጋር እስከ መጨረሻው ላይፋችሁን ቼንጅ ያደርጋሉ ብላችሁም ታስቡ ካላችሁ እስከ መጨረሻው ከኔ ጋር መስራት ትችላላችሁ። ለዛሬ ያስኩት ይሄ ነው። ሌትስ ጎ